الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا وأشهد أن محمدا عبده ورسوله الذي بلغ الرسالة وعد الآمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه فصلاة الله وسلامه عليه وعلى كل من اتبع الهدى وبعد مجمريا بارك الله لكما وبارك عليكما وجمع بينكما على خير لوندماتشن محمدنا وكذلك لهتاتشن كميلا እንኳን ለዚህ ለትልቅ ቀን አላህ Subhanahu Wa Ta'ala አደረሳችሁ። እንደዚሁም ደግሞ አላህ Subhanahu Wa Ta'ala ወደፊት ህይወታችሁን ማለት ነው የተሻለ ህይወት የምትኖሩበት እንደዚሁም ያማረ ትዳር አላህ እንዲያደርግላችሁ አላሁ Subhanahu Wa Ta'ala እንጠይቃለን። ኢንሻአላህ ያው ስለ ትዳር ጉዳይ ወከዛሊከ ስለ ተውሂድ ወንድሞች ጀዛኩሙላህ ኸይር ብዙ ነገር ብለዋል ማለት ነው። ኢንሻአላህ አላህ Subhanahu Wa Ta'ala ከፈቀደልን የተወሰነ ነገር እንባባላለን ኢንሻአላህ ለማብዛት ሞክራለሁ ማለት ነው። يقول الله سبحانه وتعالى في كتابه الكريم واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا خفر من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون إلى الله سبحانه وتعالى من لنا واعتصموا بحبل الله بالله سبحانه وتعالى جمر لي عندي هنو إلنا يهم سبال الله سبحانه وتعالى من قد يا ትክክለኛውና ተውሂድ ያለው መንገድ ነው። በዛ ላይ አንድ ሁኑ ይለናል። ወላ ተፈረቁ አትለያዩ አትበታተኑ። ልጆች ማለት ነው ለ120 አመት አካባቢ ሲዋጉ የነበሩ ጧኢፋዎች ነበሩ። እርስ በርሳቸው ሲገዳደሉ እርስ በርሳቸው ሲጫረሱ የነበሩ ምንድነው ጧኢፋዎች ነበሩና እነሱን አላህ Subhanahu Wa Ta'ala አስታውሱ እስኪ የምን የአላህ Subhanahu Wa Ta'ala ኒዕማ እስኪ አስታውሱ ይላል። ምክንያቱም እናንተ ነበራችሁ ምንድን አዕዳ ነበራችሁ ጠላት ነበራችሁ ከፊሉን የሚገል እንደዛ ነበራችሁ ግን አላህ Subhanahu Wa Ta'ala በፈድሉ ማለት ነው ፈአለፈ በይነ ቁሉቢኩም በመሐከላችሁ ምንድነው ይሄን እስልምና አመጣና ይሄን ትክክለኛ የሆነ ዲን አመጣና ምንድነው ቀልባችሁን አንድ ያደረገው ያንን የተለያየ የሚጋደል የነበረውን ሰይፍ የሚማዘዝ የነበረውን ማለት ነው ቀልባችሁን አላህ Subhanahu Wa Ta'ala አንድ ያደረገው ይላል። فأصبحتم ምንድነው ጧኢፋዎች የምንረዳው በአላህ Subhanahu Wa Ta'ala መንገድ ላይ ምንድነው አላህ Subhanahu Wa Ta'ala ብሎ የተለያየ ጧኢፋ ነበር ወከዛሊከ እንደዚሁም ማለት ነው የተለያየ ጀማዓ ነበር የተለያየ እንደዚሁም ማለት ነው ባጢል የሆኑ ምንድነው ጧኢፋዎች ምንድነው የምንከተል ነበር ብዙዋችን ማለት ነው።
ስለዚህ አላሁ ስብሓነሁ ወተዓላ በሱ ትሩፋት ማለት ነው አላሁ ስብሓነሁ ወተዓላ ይህን እንዲናቅ አደረገን። ወከዛሊከ ከዚህ ከኒዕማዎች ደግሞ በላይ ምንድነው አላህ ስብሓነሁ ወተዓላ ዲነል ኢስላምን ሰጠን። ወከዛሊከ ደግሞ ከንዛም ውስጥ ምንድነው አህለ ሱነቲ ወልጀማዓ ፊርቀቱ ናጂያ የምትባለውን ቡድን ምንድነው እንድንከተል አላሁ ስብሓነሁ ወተዓላ ወፈቀን ማለት ነው። ይሄ ለአላሁ ስብሓነሁ ወተዓላ ምንድነው ትልቅ ምንድነው ምስጋና የምናቀርብበት ነው ማለት ነው። አላሁ ስብሓነሁ ወተዓላ ወከዛሊከ በሌላ አያ ምን ይለናል? ወላ ተኩኑ ሚነል ሙሽሪኪነ ሚነ ለዚነ ፈረቁ ዲነሁም ወካኑ ሺአ ኩሉ ሒዝቢን ቢማ ለደይሂም ፈሪሁን ይላል። አላሁ ስብሓነሁ ወተዓላ አሁንም ይህንን መለያየት የሚባለውን ነገር እራቁ እያለ ወላ ተኩኑ ሚነል ሙሽሪኪነ እንደነዛ ሙሽሪኮች አትሁኑ በአላህ ስብሓነሁ ወተዓላ ላይ እንደሚያጋሩት። ምክንያቱም እነሱ ለምን ምንድነው ወላ ተኩኑ ሚነል ሙሽሪኪነ ለምንድነው የተባለው? ሙሽሪኮች እንደምናውቃቸው በተለያዩ ምንድነው አማልክት ይለያያሉ ማለት ነው። ግማሹ የቦረና ጌታ ብሎ የሚገዛው አለው፣ ግማሹ ደግሞ ሌላ የንጉስ የሚለው አለው። በተለያየ ምንድነው ሁሉም በየቀበሌውና ወከዛሊከ በየወረዳው ወከዛሊከ በየቀርያው ሳይቀር ምንድነው የራሱ አማልክት አለው። በዛ ነገር ምንድነው ይለያያሉ ማለት ነው። ወላ ተኩኑ ሚነል ሙሽሪኪነ እንደ ሙሽሪኮች እኮ አትሆኑ። እነማን ናቸው? ሚነል ለዚነ ፈረቁ ዲነሁም እነዛ ዲናቸውን የበታተኑ ናቸው። ወካኑ ሸይአ እነሱም ምን ሆኑ? ጧኢፋ ቡድን ሆኑ ይለናል ማለት ነው። ኩሉ ሒዝቢን ቢማ ለደይሂም ፈሪሁን ሁሉም ደግሞ ማለት ነው እነሱ ጋር ባለው የኔ ሐቅ ነው ብለው ባሉበት ነገር ላይ ምንድነው አንድ ይሆናሉ። ያኒ ምንድነው ባሉበት መንገድ ላይ ምንድነው ይደሰታሉ ይለናል አላሁ ሱብሓነሁ ወተዓላ ማለት ነው። ወከዛሊከ ነብዩ ሰለላሁ ዐለይሂ ወሰለም እንደዚሁም ማለት ነው ምን ይላሉ? ወሲኩም ቢተቅወላህ ዐዘ ወጀል ወሰሚዕ ወጣዓ ወኢን ተዐመረ ዐለይኩም ዐብዱን ሐበሺ ፈኢነሁ መን የዕሽ ሚንኩም ፈሰየረ እኽቲላፈን ከሲራ ፈዐለይኩም ቢሱነቲ ወሱነቲ ልኹለፋኢ ራሺዲን ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምንድነው አደራ ወስያ ሲሰጡ ማለት ነው ምን ይላሉ? በመታዘዝና በመስማት እንደዚሁም አደራ ካሉ በኋላ ወኢን ተዐመረ ዐለይኩም ዐብዱን ሐበሺ እንደው እኮ ባሪያ የሆነ ሀበሻ ከሀበሻ የሆነም ባሪያ ቢሆን በእናንተ ላይ ከተሾመባችሁ ምንድነው ያንን ነገር ታዘዙት ስሙት ማለት ነው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወኢነሁ ነገሩ ካሉ መን የዕሽ ሚንኩም ከእናንተ በህይወት የሚቆይ እንደው አለ ካለ ፈሰየራ ያያል እኮ እኽቲላፈን ያኒ ከኔ ሞት በኋላ የሚቆይ ማለት ነው። እኽቲላፈን ከሲራ ብዙ የሆነ መለያየትን ያያል አሉ። ምክንያቱም ከነቢዩ ሰለላሁ ዐለይሂ ወሰለም ሞት በኋላ ብዙ መለያየቶች መጥተዋል፣ ብዙ ጧኢፋዎች መጥተዋል። አሁን ላይ እስካለንበት ወቅት ድረስ ማለት ነው ብዙ አይነት ጧኢፋዎች አሉ ማለት ነው። ግን እነዚህ ነገሮች ምንድነው መከሰታቸው አይቀሩም አሉ። ፈዐለይኩም የዛ ጊዜ ግን አደራችሁን አሉ ነቢዩ ሰለላሁ ዐለይሂ ወሰለም ማለት ነው። ቢሱነቲ የኔን ሱና ጨምድዳችሁ ያዙ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወሱነቲ ኹለፋኢ ራሺዲን እንደዚሁም ደግሞ ማለት ነው የኔም ምትኮች ማለት ነው የነሱን ሱናም እንደዚሁም ጨምድዳችሁ ያዙ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምን ተመሰኩ ቢሃ ወዐዱ ዐለይሃ ቢነዋጅዝ እሷንም ጥብቅ አድርጋችሁ ያዟት በቀንጣጤያችሁ ያዟት አሉ። ሐታ ነቢዩ ሰለላሁ ዐለይሂ ወሰለም ሱናን አጥብቃችሁ ያዙ ሲሉ የነቢዩ ሰለላሁ ዐለይሂ ወሰለምን ሱና ወከዛሊከ እንደዚሁም ምንድነው የኹለፋኡ ራሺዲን ሱና አጥብቀን ስንይዝ ምንድነው በፊት ጥርሳችሁ አላሉ ቢነዋጅዝ በቀንጣጤያችሁ ወይም ደግሞ በመንጋጋችሁ በዛ ምንድነው የተያዘ ነገር ምንድነው በዋዛ አይለቀቅምና ማለት ነው። ስለዚህ በዛ አጥብቃችሁ ያዙ ይላሉ። እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ምን ይላሉ? አላ ወኢነ መን ቀብለኩም ሚን አህሊል ኪታብ ይፍተረቁ ዐላ 72 ሚላ ወኢነ ሃዚሂል ሚለተ ستفترق على 72 في النار وواحدة في الجنة وهي الجماعة وفي رواية كلهم في النار إلا ملة واحدة ما أنا عليه وأصحابه نبي صلى الله عليه وسلم أهنم تككلن يوم منقد تككلن يوم مالتنا يا الله سبحانه وتعالى منقد اندنز من يلونال على وإن من قبلكم كنا أنت بفيتكو يالو تزبوش لالو من أهل الكتاب كأهل الكتاب النزا كتاب يتسطاچو كو حزبوች እነዛ
ኢፍተረቁ ተለያዩ ተበታተኑ ምን ላይ አላ እስነይኒ ወሰብኢነ ሚላ ወደ 72 ምንድነው መንገድ ምንድነው ተለያዩ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ወኢነ هذه المله ይቺ ደግሞ የኔ ኡማ እኮ የኔ እኔ ያለሁባት ማለት ነው ይቺ ህዝብ እኮ ሰተፍተሪቁ ትለያያለች ትበታተናለች አሉ አላ 73 ምንድነው ወደ 73 ምንድነው መንገድ ወደ 73 ፊርቃ ወደዛች ምንድነው ትለያያለች አሉ ነብዩ ሰለላሁ ዐለይሂ ወሰለም ማለት ከዛ በኋላ ምን አሉ እስነታኒ ወሰብዑነ ፊናር 72ቱ ምንድነው የሳት ነው አሉ ወዋሂደቱን ፊል ጀና ዋሂደቱን አንዷ ግን ምንድናት ፊል ጀና የጀነት ናት አሉ ነብያችን ሰለላሁ ዐለይሂ ወሰለም وهي الجماعه እሷ ደግሞ ምንድናት ያቺ ጀማዓ ናት አሉ وفي روايه በሌላ ሪዋያ እንደመጣው كلهم في النار ሁሉም ምንድነው በሳት ውስጥ ናቸው አሉ እነዛ 72ቱ ኢላ ሚለተን ዋሂደ አንዲ ሚላ አንዲ መንገር ስቀር እሷ ግን ምንድናት የጀነት ናት አሉ ወእሷም ማናት ቃሉ ያ ረሱላህ መን هي ያቺ ማናት ብለው ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦቹ በጠየቁ ጊዜ ማ አና ዐለይሂ ወአስሐቢ እኔና እንደዚሁም ማለት ነው ነብዩ እኔና ሱሐቦቼ ማለት ነው የኔ ባልደረቦች ያሉበት መንገር ናት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው ስለዚህ እኛ ሁሉም ምንድነው ይሞግታል ምንድነው እሳት መግባትን አልፈልግም እኔ ትክክለኛዋ ምንድነው መንገር ነው መከተል የምፈልገው ይላል ማለት ነው ግን ማለት ነው የትኛዋና ትክክለኛዋ መንገድ ዛሬ ላይ ሁሉም ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ማለት ነው عن ابن مسعود رضي الله عنه قال خط لنا رسول الله صلى الله عليه وسلم خطا بيده ثم قال هذه سبيل الله مستقيمة وخط خطوطا عن يمينه وشماله ثم قال هذه سبل ليس منها سبيل إلا عليه الشيطان يدعو إليه ثم قرأ هذه الآية وأن هذا صراط مستقيما يميلون آية نبي صلى الله عليه وسلم ابن مسعود رضي الله عنه باستلالفه حديث نقرنا نبي صلى الله عليه وسلم كلتاتان نكن ምንድነው ቀጥ ያለ መስመርን አሰመሩ ከዛ በኋላ ማለት ነው በቀኝና በግራ በኩል ደግሞ የተለያዩ መስመሮችን እንደዚሁም ማለት ነው አሰመሩና ምን አሉ ከዛ በኋላ هذه سبل ምንድናት የመጀመሪያዋ ቀጥ ያለችው ምንድናት ቀጥ አድርገው ነብዩ ሰለላሁ ዐለይሂ ወሰለም ያሰመሯት መስመር ምን አሉ هذا سبيل الله مستقيما ይቺ ኮይን ያሰመርኳት ምንድናት የአላህ Subhanahu Wa Ta'ala ትክክለኛዋ መንገር ናት አሉ ከዛ በኋላ በቀኝና እንደዚሁም ደግሞ በግራ ያሰመርኩት ደግሞ هذه السبل ይሄ መንገር ነው አሉ ليس منها سبيل إلا عليه الشيطان እዚች መንገር ላይ ግን ምንድነው እያንዳንዷ መንገር ላይ ሸይጣን ምንድነው ያለባት ናት አለ የዲዑ ኢለይሂ ወደዛች የሚጣራባት ምንድናት የሆነች መንገር ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ቀጥተኛው መንገድ ብለው ያሳዩን መንገድ ምንድነው የአላህ Subhanahu Wa Ta'ala ምንድነው ዲን ነው ምንም ጭማሪ የሌለበት እንደዚሁም መቀነስም የሌለበት ነው ማለት ነው ግን በዛ ላይ ስንሄድ በዛ ላይ ስንጓዝ በተለያዩ ጧኢፋዎች አሉ እንደዚህ ነብዩ ሰለላሁ ዐለይሂ ወሰለም ሸይጣኖች አሉ ምንድነው ሁሉም የሚጣሩ እንደሚሉት ሁሉም ምንድነው የሚጣሩበት የሆነ መንገድ አለ ማለት ነው ለዛም ማለት ነው አሁን ባለንበት ዘመን ላይ የተለያዩ ጧኢፋዎች ናይሉሃል ከዚህ ጀምዕዩ ይጣራል ወደዚህ ደግሞ ኢኽዋኑ ይጣራል ወደዚህ ደግሞ ተብሊጉና እኔ በሐቅ ላይ ነኝ ይላል የዚህ ጊዜ ምንድነው ሐቅ የሆነው መንገድ ምንድነው ልንከተል ነው ነብዩ ሰለላሁ ዐለይሂ ወሰለም ምን እያረጉን ነው ተንቢህ እያደረጉን ነው ማለት ነው ለምን ትክክለኛው መንገድ ምንድነው እንድንከተል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ምንድነው እየነገሩን ነው ማለት ነው وكذلك እነዚሁም ይቺ አህለ ሱነቲ ወልጀማዓ ፍርቀቱን ናጂያ የምትባለው ጧኢፋ የራሷ ምንድነው ሚናሃጅ አላት የራሷ ምንድነው አካሄድ ያላት ማለት ነው ብዙ ጊዜ አሁንም ማለት ነው በዚህ ዘመን እንደምናየው ብዙ ሰዎች አቂዳችን ተስተካከለ ይበቃል ሽርክ ላይ ካልወደቅን እያሉ በመናሃጃቸው ላይ ግን ብዙ ሰዎች ተንዘካዝከው ተንዘላዝለው ያሉበት ጉዳይ ነው ማለት ነው አልፍርቀቱን ናጂያ መንሁም እነሱ እነማን ናቸው فرقة الناجية امتبالو هي التي تلتزم من حاج رسول الله صلى الله عليه وسلم في حياته وكذلك نزهم ومن حاج أصحابه من بعده وهو القرآن الكريم من دينات مالتنا
ይቺ ሚነሃጁ ፊርቀቱ ናጂያ የምትባለው የነሱ አካሃዲያቸው ምንድነው? የነብዩ ሰለላሁ ዐለይሂ ወሰለምን ሱና ምን የሚያደርጉ ናቸው? ህያው የሚያደርጉ ናቸው ማለት ነው። እነዚህ ናቸው እንጂ ሌሎች ምንድነው ጧኢፋዎች አይደሉም ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለምን ሱናዎች ህያው ያደርጋሉ በህይወት ወከዛሊከ እንደዚሁም ማለት ነው። ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ደግሞ ምንድነው ህያው ያደርጋሉ የሱሐቦችን ማለት ነው። ያም ሲባል ምንድነው ሐዲስና ቁርአንን መሬት ላይ ምንድነው ይተገብሩታል ማለት ነው። እነዚህ ናቸው ፊርቀቱ ናጂያ ማለት ነው። ወከዛሊከ ፊርቀቱ ናጂያ ወጣኢፈቱ ልመንሱራ የሚባሉት ቡድኖች እንደዚሁም ይቺ ቡድን ምንድናት እንደዚሁም ማለት ነው ሚነሃጇ ተዑዱ ኢላ ከላሚላሂ ወረሱሊሂ ሒነ ተናዙኢ ወልእክትላፊ ዐመለን ቢቀውሊሂ ተዓላ ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል እንደዚሁም ማለት ነው። ይቺ ፊርቀቱ ናጂያ የምትባለው የሆነ ነገር የሚያጨቃጭቅ ነገር በተገኘ ሰዓት የሚያነታርክ ነገር በተገኘ ሰዓት ምንድነው ወደ ኪታብና ወደ ቁርአን ማለት ነው። ወከዛሊከ ወደ ሐዲስ ነው የሚመለሱት ማለት ነው። እንደ ሌሎቹ ጧኢፋዎች ሼህ ፉላን ብሏል፣ ወከዛሊከ እንደዚሁም የኔ ሼህ ብሏል፣ የኔ ኡስታዝ እንደዚህ ብሏልና የኡስታዝን ይዤ እሞታለሁ የሚሉ አይደሉም። እነሱም ምንድነው አላህ ሱብሓነሁ ወተዓላ በሚለው አያ ለመስራት ሲሉ ነው። ፈኢን ተናዘዕቱም ብትጨቃጨቁ ፊ ሸይኢን በሆነ ነገር ይላል አላሁ ሱብሓነሁ ወተዓላ ፈሩዱሁ ኢለላሂ ወረሱል ወደ አላህ ሱብሓነሁ ወተዓላና ወደ መልእክተኛው መልሱት ይላል። ነብዩ ሰለላሁ ዐለይሂ ወሰለም በህይወት ካሉ ወደ እሱ ሂዳችሁ መልሱት፣ በህይወት ከሌሉ ደግሞ ወደ ሐዲሳቸው መልሱት ይላል አላሁ ሱብሓነሁ ወተዓላ ማለት። ስለዚህ ምንድነው አላህ ሱብሓነሁ ወተዓላን እንከተላለን እያልን ምንድነው ብዙ ምንድነው በክርክር ሰዓት ወከዛሊከ የሚያጨቃጭቅ ነገር በሚነሳበት ሰዓት ወደ እንደዚሁም ምንድነው ወደ ቁርአንና ወደ ሐዲስ ምንድነው ልንመለስ ይገባናል። ይሄ ነው የጧኢፈቱል መንሱራ የአህለ ሱነቲ ወልጀማዓ ምንድነው የነሱ መንገዳቸው አካሄዳቸው እንደዚሁም ይሄ ነው ማለት ነው። ወከዛሊከ الفرقة الناجية ይቺ ነፃ የምትወጣው ቡድን እንደዚሁም ሌላ ምንድነው ሚነሃጅ አላት አካሄዷ ምንድነው لا تقدم كلام أحد على كلام الله ورسوله عملا بقوله تعالى يا أيها الذين آمنوا لا تقدموا بين يدي الله ورسوله واتقوا الله إن الله سميع عليم إلى الله سبحانه وتعالى እቺ ፊርቀቱ ናጂያን እንደዚሁም ምንድነው لا تقدم كلام أحد የአንድን ሰው ንግግር ምንድነው አታስቀድምም። መጀመሪያ የከሌ ፉላን ምንድነው የሆነ ነገር በሚነሳበት ሰዓት ፉላን ሼህ ፉላን ወከዛሊከ እንደዚሁም ኡስታዝ ፉላን እንደዚህ ብሏል ብለው ምንድነው የሚያስቀድሙ አይደሉም ማለት ነው። በምን ላይ አላ ከላሚላሂ ወረሱሊሂ በነብዩ ሰለላሁ በአላህ ሱብሓነሁ ወተዓላ ንግግር ላይና እንደዚሁም ምንድነው በነብዩ ሰለላሁ ዐለይሂ ወሰለም ንግግር ላይ የሚያስቀድሙ አይደሉም ማለት ነው። አላሁ ሱብሓነሁ ወተዓላ ለምንድነው እንደዚህ የሚያደርጉ ካላችሁ አላሁ ሱብሓነሁ ወተዓላ ስላዘዛቸው ነው። ምን ብሏቸዋል አላሁ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ይላል። هذه الآية وكذلك እንደዚሁም አላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ካለ ምንድነው ኒዳኡ ለማን ነው? ለሙእሚኖች ብቻ ነው ማለት ነው። ላ ተቀድሙ አታስቀድሙ ይላል በይነ የደይላሂ ወረሱሊሂ በአላህ ሱብሓነሁ ወተዓላ ንግግርና እንደዚሁም ማለት ነው በነብዩ ሰለላሁ ዐለይሂ ወሰለም ንግግር ምንድነው በፊት የሌላን ንግግር ምንድነው አታስቀድሙ ይላል ማለት ነው። ወተቁላህ ኢነላህ ሰሚዑን ዓሊም አላህ ሱብሓነሁ ወተዓላን ፍሩ። እንደዚሁም ምንድነው አላህ ሱብሓነሁ ወተዓላ የሚሰማና የሚያውቅ የሆነ ጌታ ነውና ፍሩት ይላል ማለት ነው አላሁ ሱብሓነሁ ወተዓላ። ስለዚህ በዚህ ነገር ላይ ለመስራት ሲሉ እንደዚሁም የፊርቀቱ ናጂያ ምንድነው መንገዳቸው ነው ማለት ነው። الفرقة الناجية وكذلك لا تتعصبوا إلا لكلام الله وكلام الرسول እንደዚሁም ፊርቀቱ ናጂያ የሚባሉት ምንድነው ጧኢፋዎች ምንድነው ለማ ለአላሁ ሱብሓነሁ ወተዓላ ንግግርና ለነብዩ ሰለላሁ ዐለይሂ ወሰለም ንግግር እንጂ ለሌላ ንግግር ተዓሱብ አይዛቸውም። ተዓሱብ ብሎ ማለት ጎጠኝነት ማለት ነው። ይሄ ደግሞ በዘመናችን ላይ ምንድነው በልጽጎና ሰፍቶ የምናየው የሆነ ነገር ነው ማለት ነው። ብዙ ሰው ምንድነው ኡስታዙን ወከዛሊከ መሻይኹን የሚቀልድ ተዓሱብ የሚይዘው ነው ማለት ነው። ይሄ መሆን የለበትም ማለት ነው። ብዙ ጊዜ አህለ ሱነቲ ወልጀማዓ ሐቂቀተን እነሱ ብዙ ጊዜ በዚህ ላይ አይገኙም። ግን የተለያዩ ጧኢፋዎች የተለያዩ አህለል ቢድዓዎች እንደዚሁም ምንድነው በዚህ ነገር ላይ ምንድነው ይገኛሉ ማለት ነው። ስለዚህ
ከዚህ ነገር ላይ ምንድነው ራሳችንን ልናወጣ ይገባናል ማለት ነው። ብዙ ጧኢፋዎች አሉ በዚህ ዘመን ልናቃቸው የሚገቡ የሆኑ ጧኢፋዎች ማለት ነው። ወከዛሊከ ጀምዕያም ይሁን ኢኽዋንም ይሁን ምንድነው እነዛ ጋር መዝረክረክ የለብንም ማለት ነው። አቂዳችንን ይዘን መናሐጃችንም ላይ እንደዚሁም ጥንክር ያልን ምንድነው ሰዎች መሆን አለብን። ቅራአት ከየት መቅራት እንዳለብን ወከዛሊከ እንደዚሁም ማለት ነው መናሐጃችንን አካሃዲያችንን ከየት ማወቅ እንዳለብን ምንድነው ልናቅ ምንድነው ይገባናል ማለት ነው። አለዛ እንደ ኢኽዋኖች ከማንኛውም ፍርቃ የምንይዝ ከሆነ ምንድነው አቂዳችን ይበላሻል ብሎ ምንድነው መናሐጃችንም አቂዳችንም ጥያቄ ምልክት ውስጥ ይገባል ማለት ነው። ሶብር ያስፈልጋል። በዚህ በመንሐጅ ሰለፍ ላይ ስንጓዝ ምንድነው ሶብር ያስፈልጋል ማለት ነው። የተለያዩ አዛዎች ይደርሳሉ፣ የተለያዩ መከራዎች ይደርሳሉ። አብሶ ምንድነው ይህም መናሐጅ በዚህ መናሐጅ ላይ ምንድነው ጥንክር ያለና መናሐጁን ጨምድዶ የያዘ ሰው ላይ ምንድነው ዝም ብሎ ምንድነው እንደፈለገው ሊኖር ምንድነው አይገባም ማለት ነው። አላህ ሱብሓነሁ ወተዓላ ነብያቶችን ፈትኗል። ወከዛሊከ የነብያቶችን ወራሾች ደግሞ ምንድነው ይፈትናል ማለት ነው። ስለዚህ የተለያዩ ጧኢፋዎች አሉ። አላህ ሱብሓነሁ ወተዓላ ግን ያዘዘን ያችን ትክክለኛዋን መንገድ ብቻ ምንድነው እንድንከተል ነው ማለት ነው። አለዛ ለምሳሌ ኢኽዋኖችን ብናይ የተለያየ ምንድነው አካሄድ አላቸው። በዛ ነገር ላይ የምንከተላቸው ከሆነ ምንድነው ሐታ አቂዳቸውን እስከማበላሸት ምንድነው የደረሱበት አሉ ማለት ነው። ኢኽዋኑል ሙስሊሚን ምንድነው ወደ 3 አንዋዕ የሚከፈሉ ምንድነው ፊርቃ ናቸው ማለት ነው። በናኢያ ወከዛሊከ ቁጥብያ የሚባሉ እንደዚሁም ሱሩርያ የሚባሉ የሆኑ ጧኢፋዎች ማለት ነው። እነዚህ ጧኢፋዎች የሚባሉት በናኢያ የሚባሉት ለምሳሌ ብናያቸው ምንድነው ሐሰኑል በና እንከተላለን የሚሉ ማለት ነው። በዚህ ዘመን ላይ ደግሞ ምንድናቸው እነዚህ ናቸው ምንድነው ተንሰራፍተው የሚገኙት ማለት ነው። ነጅተሚዕ ፊማ ተፈቅና ዐለይሂ ወየዕዙር በዕዱና በዕዷ እያሉ የሚሄዱት ማለት ነው። በተስማማንበት ነገር ላይ ተስማምተን እንሂድ፣ ወከዛሊከ በተለያየንበት ነገር ላይ ምንድነው ተለያይተን ዑዙር እየተሰጣጣን በዚህ ፈስሮት ሊሆን ይችላል እያልን እንሂድ የሚባባሉ ናቸው ማለት ነው። ብዙዎች ደግሞ በዚህ ፊትና ወርቀዋል። በነ ያሲን ኑሩ ወከዛሊከ በዚህ ጧኢፋ ላይ በነ ሐሰኑል በና ምንድነው ጧኢፋዎች ላይ ምንድነው የሚጓዙ ምንድነው ብዙ እህቶችና ወንድሞች አሉ። የነሱ ጥሜት የነሱ እንደዚሁም ማለት ነው አካሄዳቸው የተበላሸ መሆኑን ምንድነው ልናቅ ይገባናል ማለት ነው። ቀስ ብለን እንደርሳለን አሉ ምንድነው ኢማሙ አልአልባኒ ረሂመሁላሁ ተዓላ እንደሚሉት ማለት ነው። እንደው ምንድናቸው በናኢያዎች ወይም ሐሰኑል በናን የሚከተሉ የሆኑት ማለት ነው ጧኢፋዎች ምንድነው እንደ ኤሊ ነው አካሄዳቸው ይላል ማለት ነው። እንደ ኤሊ ነው እንደርሳለን አሉ። ምክንያቱም ምንድነው አትቸኩሉ፣ መናሃጅ ላይ አትናገሩ፣ አቂዳ ላይ የሚከፋፈል መውሊድን አትንኩ እያሉ ምንድነው አይደለም ሰውን ቀስ ብለን እየተስማማ በምንስማማበት ነገር እየተስማማን ባልተስማማበት ነገር ላይ ደግሞ ዑዙር እየተሰጣጣን እንሄዳለን ብለው ምንድነው ግን እስካሁን አላማቸው ድረስ አልደረሱም ይላል። ጉዟቸው እንደ ኤሊ ቀስ ብለን እንሄዳለን አሉ። ግን ምንድነው እስካሁን ድረስ ምንድነው ፈለጉበት ቦታ አልደረሱም ማለት ነው። ወከዛሊክ እንደዚሁም አሊ ሼኽ እንደሚላቸው ምንድነው ሙተለዊን የሆኑ ምንድነው የኢኽዋኑል ሙስሊሚን እንደነሱ የለም ማለት ነው። ሙተለዊን ናቸው ምንድነው ብዙ አይነት ከለር ያላቸው ናቸው ማለት ነው። ዛሬ ሰለፊይ ይመስልሃል፣ ወከዛሊከ ነገ ደግሞ ኢኽዋን ሆኖ ታገኘዋለህ፣ ተነገ ወዲያ ደግሞ ጀምዕይ ሆኖ ታገኘዋለህ ማለት ነው። አካሄዳቸው ምንድነው እንዳየናቸው ከሆነ እንደዚህ ነው ማለት ነው። አህለ ሱና ውስጥ የሚፈልጉት ሰው ካለ አስፈላጊ ከሆነ እሱ ምንድነው እንደምንም ብለው ምንድነው ያጠምዱታል ማለት ነው። ወከዛሊከ ደግሞ መንሐጃቸው ላይ እንደዚሁም መንገዳቸው ላይ እንቅፋት የሚሆናቸው ሲያሳቸውን ፖለቲካቸውን አላሰድ የሚላቸውን ደግሞ እንዴት አድርገው ማስወገድ እንዳለባቸው ያውቃሉ። ለዚህም ነው ፖለቲካ ላይ ብቻ የሚያጠነጥኑ የሆኑ ናቸው ማለት ነው። ወከዛሊከ ቁጥብያ የሚባሉት ደግሞ ሰይድል ቁጥብና እንደዚሁም መሐመድ ቁጥብ የሚባሉት ማለት ነው የነሱን መንገድ የሚከተሉ እነዚህም ምንድነው ወደ ተክፊር መንገድ እንደዚሁም ምንድነው የገቡ ናቸው ማለት ነው። ሌሎችም እንደዚሁ ጧኢፋዎች ምንድነው ሶስተኛው ደግሞ የኢኽዋኖች ብራንች ሌላው ማን ነው ሱሩርያ የሚባለው ማለት ነው። መሐመድ ሱሩርን የሚከተሉ የሆኑ ማለት ነው። መሐመድ ሱሩር የሚባለውን እንደዚሁም የኢኽዋን አንጃ የሚከተሉ ናቸው ማለት ነው። እነዚህም የራሳቸውን አካሄድ ምንድነው መስርተው የሚንቀሳቀሱ የሆኑ ጧኢፋዎች ናቸው። ምን ይላሉ? ለምሳሌ አቂደቱና አቂደቱ ሰለፍ መንሃጁና
መናሐጁ አስርያ ብለው የሚጓዙ የሆኑ ጧኢፋዎች ናቸው። አቂደቱና አቂደቱ ሰለፍ አቂዳችን የሰለፎች ነው አሉ። ምንድነው ሰለፎችን እንከተላለን በአቂዳ ግን እሳ መናሐጁና መናሐጁ አስርያ መናሐጃችን ግን አካሄዳችን ምንድነው አሉ ከዘመኑ ጋር የሚሄድ ነው አሉ። ከሲቪላይዜሽን ጋር የሚጓዝ ነው አሉ። ምንድነው ከዘመኑ ጋር ምንድነው የተለያዩ ምንድነው ብልጽግናዎች ሲመጡ የተለያዩ ምንድነው አዘምኖ ሲመጣ ዘመኑ ከዛ ጋር የሚሄድ ነው አሉ። ሱሪ መልበስ ካለብን ሱሪ ዘመኑ ላይ የሚለበስ ከሆነ ሱሪ እንለብሳለን። የተለያየ ነገር የሚደረግ ከሆነ እክትላጥ መማር ካለብን ዘመኑ ላይ እንማራለን ብለው መናሐጃቸውን እንደዚህ ያተረከረቡ የሆኑ ጧኢፋዎች ናቸው ማለት ነው። ወከዛሊክ ብዙ ጧኢፋዎች አሉ። ለምሳሌ ያክል ነው እንጂ እነዚህም ማለት ነው። ስለዚህ እነዚህን እና መሰል ጧኢፋዎች ምንድነው ልንርቃቸው ይገባል ማለት ነው። እንደዚሁም ሌሎችም ጧኢፋዎች አሉ። ግን አላሁ ሱብሓነሁ ወተዓላ ባዘዘን መንሃጃችን ላይ ጠንክረን አቂዳችን ላይ እንደጠነከር ነው ሁላ መንሃጃችን ላይ ጠንክረን አህለ ሱነቲ ወልጀማዓ መንሁም እነሱ እነማን ናቸው? ፊርቀቱ ናጂያ እነማን ናቸው? ምክንያቱም ሁሉም ፊርቀቱ ናጂያ ነኝ አህለ ሱነቲ ወልጀማዓ ነኝ ብሎ የሚሞግት ስላለ ምንድነው እነዚህ አህለ ሱነቲ ወልጀማዓ የሚባሉት መሬት ላይ የወረዱት መሬት ላይ እንደው የሚሉትን አህለ ሱነቲ ወልጀማዓን የሚተገብሩት መንሁም እነሱ ማናቸው ብለን ወደ እነሱ ልንጠጋና ወደ እነሱ ምንድነው ልንዞር ይገባናል ማለት ነው። አበዛሁባችሁ መሰለኝ። سبحانك اللهم وبحمدك واستغفرك واتوب اليك مرحبا جزاكم الله خيرا جزاء ወንድማችን ኢንሻአላህ በጣም ጠቃሚ ስለሆነ ርዕስ ከተለያዩ ጠማማ አንጃዎች መራቅ እንዳለብንና እንዲሁም ቀጥተኛው መንገድና አስረድቶናል። በበቂ ሁኔታ መክሮናል፣ አንቆርቆሮብናል። ኢንሻአላህ እኛ ተጠቃሚ እንሆን። እሱም አላህ ሱብሓነሁ ወተዓላ አጅሩን አላህ ይመንዳው። በመቀጠል ኢንሻአላህ ወንድማችን አቡ አብዱራህማን ሐሰን ኢንሻአላህ ትንሽ ግጥም አለችኝ እያለ ነው። ከዚያ በኋላ ኢንሻአላህ ዳዋ አለ ሌላ ወንድማችን ኢንሻአላህ እንቀጥላለን። አቡ አብዱራህማን ሐሰን ኢንሻአላህ ተፈضل ኢንሻአላህ ቢስሚላህ الرحمن الرحيم بسم الله الرحمن الرحيم የግጥሙ ርዕስ ሰርጋችሁ ፋብሏል ይላል። ኢንሻአላህ ሰርጋችሁ ፋብሏል ይላል። ሙሽራው ሙሽሪት እንኳን ደስ አላችሁ በነብዩ ሱና ሆነኮ ሰርጋችሁ የአያት የቅርማያት ባህልን ትታችሁ ጭፈራና ዘፈን ትውት አድርጋችሁ ወንድም ተወንድሙ አዘያየራችሁ ሰለፊዩን ሁሉ ባንዲ ሰብስባችሁ አረ ያስደስታል ሙሽሮች ሰርጋችሁ በነብዩ ሱና አለባበሳችሁ በቀደምቶች ፈለገ አሰራረጋችሁ አሰሱን ገሰሱን ወደዛ ጥላችሁ ህመናው ዞማለም አናቅም ብላችሁ ባህል የሚባልን ቡትቱ አውልቃችሁ ከሰሜን ከደቡብ ባንዲ ላይ ሆናችሁ ከምዕራብ ከምስራቅ አዘያየራችሁ ፍቅርን ረህማን አላህ አርጎላችሁ ሰለፊያ አድርጎ አላህ መረጣችሁ ሰርጉንም በሱና አደረገላችሁ ለዛሬዋ ዕለት አላህ መረጣችሁ ጥሩ ጥሩ ልጆች አላህ ያውጣላችሁ እስከ ጀነት ድረስ አላህ ያዋዳችሁ በመንሃጅ ጠንካራ አላህ ያድርጋችሁ መጨረሻው ይመር ሁሉም ነገራችሁ እኔም እንዲያቅሚ ይሄንን ካልኳችሁ ወሰላሙ አለይኩም ልሰናበታችሁ ሐሰን ከጃማ ነኝ ታናሽ ወንድማችሁ ሰለፊይ ወንድሞች ላላህ ወደድኳችሁ እስከ መጨረሻ አላህ ያዋዳችሁ እስከ መጨረሻ አላህ ያዋዳችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ያ አላህ በጣም የምጣፍጥና ደስ የምትግጥም ወንድማችን ጥሩ ስራ ሰጥተናል። አላህ ጀዛውን አላህ ይክፈለው። ኢንሻአላህ በመቀጠል የደዋ ፕሮግራም ነው። ወንድማችን ኑሩ ኢንሻአላህ ተፈضل ومشكورا مرحبا بسم الله الرحمن الرحيم
إن الحمد لله نحمده تعالى ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده رب لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كلام الله وخير الحديث حديث محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار أعاذني الله وإياكم من البدع والنار أما بعد فالسلام الله عليكم ورحمة الله وبركاته إن شاء الله ياو ساعتهم كمهدو أنصار تنسن نلالن إن شاء الله ياو مجمريا للمتزوجين بارك الله لكما وبارك عليكما وجمع بينكما نلالن ያው አላሁ ስብሓነሁ ተዓላ ሰበብ አድርጎ ተገናኘን ኢንሻአላህ ወንድሞች ትንስን ነግረውናል ብዙን ነግረውናል እኔ ትንስን እጨምራለሁ ኢንሻአላህ አላሁ ስብሓነሁ ተዓላ የነገረን ነገር አለ ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን ይላቸዋል መልእክተኛው አለይሂ ሰላቱ ወሰላም አንተ ሙሐመድ አስታውሳቸው ሆይ ያንተ ማስታወስ ይጠቅማልና ወንድሞች በቂ ምክራ ነግረውናል ከኛ ምንድነው ኢምቲሳል ነው ከማቃለ ለዑለማ ዑለማዎች እንዲያሉት ማለት ነው ማን ተገብርበት ከሆነ ዝም ብለን እየሰማን ምንዲፋ ከሆነ መከራ ነው ምን ይላሉ ማለት ነው አልዕልሙ ቢላ አመል ከሸጀረቲን ቢላ ሰመር ዝም ብሎ መቆጠር ማለት ነው ገንዳ መሆን ዝም ብሎ ማስገባት ያለ ምንም ፋይዳ ተግባራዊ ያለ ማድረግ ምንድነው ከሸጀረቲን ቢላ ሰመር ልክ ፍራፍሬ እንደሌላት ዛፍ ናት ይላሉ እንደዛ እንዳንሆን ወደ ኢምቲሳል ወደ ተግባር ስራ መጀመር አለብን ወደ ስራ መግባት አለብን ማለት ነው እና ወንድሞቻችን ስለ መንሐጅን በተመለከተ ወከዛሊከ ቁሻሾችን መንሐጅም መታ ያደረገ ወንድማችን ከቁርአን ሐዲስ ነገር አድርጎናል ባረከላሁ ፊህ አላሁ ስብሓነሁ ተዓላ እሱም በተናገረበት እኛም ባዳመጥንበት ተጠቃሚዎች አላህ ያድርገን እያልኩኝ ኢንሻአላህ ወለሃذا يقول الله جل وعلا في كتابه الكريم الله سبحانه وتعالى يميلن ነገር አለ ምን ይላል الله سبحانه وتعالى ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك الآيات لقوم يتفكرون الله جل وعلا بتكبر القرآن من الآن ومن آياته كسكوت أمر سنو إلى الله سبحانه وتعالى كهيالو جتاك الله سبحانه وتعالى تأمر تكونوا من أن خلق لكم من أنفسكم أزواجا كراساتشه ሚስቶቻችሁን መፍጠሩ እኮ የአላህ Subhanahu Ta'ala ተአምርት ነው ማንንም ያላደረገው የሆነ ማንንም ያልፈረበረከው የሆነ ማንንም ያልጀመረው የሆነ ለለሐየሉ ጌታ አላህ Subhanahu Ta'ala እንደ ተአምርት የተጠቀመው ታላቅ የሆነ ነገር ነው ይላል አላህ Subhanahu Ta'ala ለምንድነው ወከዳሊከ ከራሳችሁ ከነፍሳችሁ ሚስትና ወከዳሊከ የተዳራጋር የፈጠረላችሁ ይላል ሊተስኩኑ ኢለይሃ ወደሷ እንድትረጋጉ ይለናል አላህ Subhanahu Ta'ala ወደሷ ልብህ እንዲርጋጋ ልብ እንዲርጋጋ ማለት ነው ወደሷ ማንኛውንም ሐሳብህን ልትጥል ሐሳቧን ልትጥል ማለት ነው እንድትረጋጋ እንድትመካከር እንድትተሳሰብ እንድትፈቃቀር እንድትዋደድ ወጀዓለ በይነኩም መወደተን ወረህማ ይሄ አላህ Subhanahu Ta'ala ደግሞ ምንድነው በመሐከላቸው መተሳሰብንና መፋቀርንና መዋደድንና ወረህመተን መተዛዘንን አደረግን ይላል ታላቁ ጌታችን አላህ Subhanahu Ta'ala በማንና በማን በባልና በሚስት መሐከል መዋደድን መተሳሰብን እኔ ብስ ሳይሆን አንቺ ትብሺ አንተ ትብስ መባባልን አደረግን ይላል አላህ Subhanahu Ta'ala ምን ያክል ታላቅ ቦታ እንደሰጠው ወጀዓለ በይነኩም መወደተን ወረህማ በመሐከሉ ምንድነው አደረገው አለ መወደተን ወረህማ
መተሳሰብንና ወከዛሊከ መተዛዘንን አደረገ ትዳር ውስጥ ይላል አላሁ ሱብሓነሁ ወተዓላ መወደተን ብቻ ብሏል መተሳሰብን ወከዛሊከ መወደድን አላለም መተዛዘንንም ጨመረው ምን ያክል እንዲያከበረው ለዚህም ነው እኮ ለአባቷ የማታሳየውን ለእናቷ የማታሳየውን ለምትወዳት እናቷ የማታሳየውን ምንድነው አላሁ ሱብሓነሁ ወተዓላ ድብቅ ያደረገላትን ወከዛሊከ የሷን ምንድነው ለሱ ብቻ ነው ማለት ነው ለሱ ብቻ እሱን በተመሳሳይ ለሷ ብቻ ማለት ነው እንዲፈቀድ ያደረገ ሱብሃንአላህ ለአባት የማይፈቀድን ለእህት የማይፈቀድን ለወንድም የማይፈቀድን ለማን አደረገ ለባልና ለሚስት አደረገ ምን ያክል እንደሚያከብረው አላሁ ሱብሃነሁ ወተዓላ ይሄ እኮ ይላል ኢነ ፊ ዛሊከ ለአያት ለቀውም የተፈከሩን ለሚያስተነትሩ ሰዎች እኮ ይሄ እኮ ታላቅ የሆነ ተአምርት ነው ይላል አላሁ ሱብሃነሁ ወተዓላ ማለት ነው كما قال تعالى لك الله سبحانه وتعالى عند الماتنا هو الذي خلقكم من نفس واحدة وجعل منها زوجها ليسكن إليها عدي من بتملكس سنجر من الال ياكو ان انت جيتانو خلقكم من نفس واحدة ከአንድ ነፍስ የፈጠራችሁ ከአድም ከጭቃ አርቦልብሎ ከፈጠረው ከሱ የፈጠራችሁ ይሄ ገንዘኪታ ያ ነው ተመላኪያችሁ ይለናል አላሁ ሱብሓነሁ ወተዓላ ወጀዐለ ሚንሃ ከዛችሁ ከአንድ ዘርፍ ማለት ነው ከዛችሁ ከጭቃ ያደረገ ነው ማለት ነው ዘውጀሃ ሚስቷን ወከዛሊከ የተዳራ አጋሯን የፈጠረ የሆነ ጌታ ነው ይላል አላሁ ሱብሓነሁ ወተዓላ ሊስኩነ ኢለይሃ ወዲሷ እንዲርጋጋ ወዲሷ እንዳስብ ወከዛሊከ ወዲሷ ማንኛውንም ሐሳቡን እንዲጥል ያደረገ ጌታ ነው ይለናል ታላቁ ጌታችን አላሁ ሱብሓነሁ ወተዓላ ማለት ነው ስለዚህ ይሄ ትዳር የሚባለው ነገር ልንረሳው የማይገባ የሆነ የነቢያቶች የሆነ ወከዛሊከ አላሁ ሱብሓነሁ ወተዓላ ሲያበረታታው የነበረ ወከዛሊከ መልእክተኛው አለይሂ ሰላቱ ወሰላም ሲያነሳሱት የነበረ የነቢያቶች ሱና የሆነ የነቢ አለይሂ ሰላቱ ወሰላም ሱና የሆነ ታላቅ የሆነ ነገር ነው የነቢያቶች ሱና መሆኑን ታላቁ ጌታችን ነግሮናል ምን አለ ወለቀድ አርሰልና ረሱላን من قبلك وجعلنا لهم أزواجا وذرية ያ ጌታ እኮ ካንተ በፊት መልእክተኞችን የላከ ነው ለእያንዳንዱ ሚስት ያደረገ ሲሆን ይለናል ማን ታላቁ ጌታችን አላሁ ሱብሓነሁ ወተዓላ ትዳር ምንኛ እንዲያከበረው ትዳር ምንኛ ነብዩ አለይሂ ሰላቱ ወሰላም እንዳነሳሱ ወከዛሊከ ሐያሉ ጌታችን አላሁ ሱብሓነሁ ወተዓላ እንዳነሳሳው ስለዚህ እህቴ አግቢ በቃ ወከዛሊከ ወንድም ያግባ كما قال النبي صلى الله عليه وسلم يا معشر الشباب من استطاع منكم الباعة فليتزوج فإنه أغض للبصر نبي عليه الصلاة والسلام إن أنت شبابوች ሆይ እናንተ ወጣቶች ያሉ መልእክተኛው عليه الصلاة والسلام من استطاع منكم الباعة ከናንተ እኮ መጠቃቀምን የቻለ የሆነ የትዳሩን ወጪ የሚችል የሆነ ወከዛሊከ አግብቼ መኖር እችላለሁ ያለ አካል ይዘወጃሉ ረሱል አለይሂ ሰላቱ ወሰላም فإنه أغض للبصر ይሄ ማግባቱ ምንድነው አይኑን ይሰብርለታልና ከሐራም ነገር ይቆጥበዋልና ወከዛሊከ ከዛ ነገር ይቆጥበዋልና ከመጥፎ ነገር ይቆጥበውና ያግባሉ መልእክተኛው አለይሂ ሰላቱ ወሰላም ስለዚህ ነብያቶች ሱና ነው ነብዩ አለይሂ ሰላቱ ወሰላም ሱና ነው የሷሃቢዮች ሱና ነው የከዛሊከ የመልእክተኞች ሱና ነው አላሁ ሱብሓነሁ ወተዓላ ያከበረው ነው ወከዛሊከ አላሁ ሱብሓነሁ ወተዓላ ታላቅ ቦታ የሰጠው ነውና እኛም ታላቅ ቦታ ልንሰጠው ይገባል ማለት ነው ዛሬ እንደምናየው ማለት ነው በኹራፋት ማለት ነው የሚዋደድ ያለ በኹራፋት ልሙትልሽ የሚባል አለ ልሙትልህ የሚባል አለ በአደባባይ ለተገናኙት በጀዋል ለተገናኙት ወከዛሊከ በሌላ በመጥፎ ነገር በሐራም ነገር አላሁ ሱብሓነሁ ወተዓላ በሚያስቀይም ነገር ለተገናኙት እኔ ካንቺ ሌላ የለም እኔ እንደው ምድር ላይ አይታየኝም ይጨለምብኛል አንቺን ካጣሁ ይላል በለ ሚስትህ በላት ሐቢቢ በል በሐላሉ በላት ሐቢቢ በሐላሉ ማለት ነው ወድሻለሁ አፈቅርሻለሁ አንቺ የኔ ልዩ እንደዚህ ነው ወጀዐለ በይነኩም መወደተን ወረሕማ ይሄ ነው የነብያቶች ሱና በቃ ነብዩላህ ኢብራሂም ምንድነው እህቴ ናት ብሎ ነበር እኮ ከሊባ ሊነጥቀው እንዳለ ስለዚህ አንተም እህትህ ሚስትህ ብቻ አይደለችም እህትህም እናትህም አክስትህም ወከዛሊከ አያትህም ሲዝርያህ ናት አንቺም በተመሳሳይ ባልሽ ማለት ነው ወንድምሽ አጎትሽ አባትሽ ጠጋኝሽ ረዳትሽ የጎን ብሎም አቃፊሽ ታላቁ የሆነ ወንድምሽ የአላሁ ሱብሓነሁ ወተዓላ ስጦታ ነውና አደራ ወንድምሽን አደራ ባልሽን አደራ ጎትሽን አደራ ብየሻለሁ ከማቃለ ነብይ ሰለላሁ ዐለይሂ ወሰለም ነብይ ዐለይሂ ሰላቱ ወሰላም አደራ ብለዋል አደራ የሚስትን ነገር ብለዋል ወከዛሊከ አደራ የባልን ነገር ብለዋል ስለዚህ ይሄ ነው ያለው ነገር አላሁ ሱብሓነሁ ወተዓላ ነግሮናል ማግባት የሚባለው ነገር ትዳር የሚባለው ነገር ማለት ነው ከበፊት ከነበረን ነገር ሀብትም እንደሌለን ድሃም እንደሆን የምንለብስ የለንም እንደሆነ
ከዛ በኋላ እንደሚያመጣልን ታላቁ ጌታችን አላሁ ሱብሓነሁ ወተዓላ ነግሮናል። ወአንኪሁል አያማ ሚንኩም ወሷሊሒነ ሚን ዒባዲኩም ወኢማኢኩም ኢየኩኑ ፉቀራ ዩግኒሁም ወላሁ ሚን ፈድሊህ ወላሁ ዋሲዑን አሊም። አላሁ ሱብሓነሁ ወተዓላ ከእናንተ እኮ ያላገቡትን አግቡ፣ ወከዛሊከ በማግባት ላይ ያልሆኑን አካላቶች እኮ አግባቶ ይላል። ሚነ ሷሊሒን ከሷሊሖች አግቡ ይላል አላሁ ሱብሓነሁ ወተዓላ። ሚን ዒባዲኩም ወኢማኢኩም ወከዛሊከ ከሰራተኞቻቸውም ሆነ ከባሮቻቸውም ሆነ ወከዛሊከ ከመሪዎቻችሁ አግቡ ይለናል ታላቁ ጌታችን አላሁ ሱብሓነሁ ወተዓላ። ፈቂር እኮ ቢሆኑ የሌላቸው ቢሆኑ ወከዛሊከ ራቁታቸውም ዩግኒሁም ወላሁ ሚን ፈድሊህ አላሁ ሱብሓነሁ ወተዓላ ተትርፋቱ ያብቃቃቸዋል ይላል አላሁ ሱብሓነሁ ወተዓላ። ድሃ ነበረች፣ አዎ ድሃ ነበረ፣ አዎ ነገር ግን ሲያገባ አብሮ ይገባል፣ አብሮ ክብረቱ ይገባል ማለት ነው። አይዋ እኔ ወላሂ ብዙ አውቃለሁ። መቶ ብር ኑሮት ይዞ ያገባ ወከዛሊከ አላሁ ሱብሓነሁ ወተዓላ ሚን ፈድሊህ ያብቃቃው ማለት ነው። ይቺ ቁርአን ምን ያክል ቦታ ላይ እንደሰራች ማለት ነው። ስለዚህ ይህንን የአላሁ ሱብሓነሁ ወተዓላን ቁርአን ኢምቲሳል ለማድረግ መረራረጥ ይገባናል፣ መሽቀዳደም ይገባናል ማለት ነው። ኒካህ የሚባለው ነገር አላሁ ሱብሓነሁ ወተዓላ ትልቅ ቦታ የሰጠው ነው። ነብዩ አለይሂ ሰላቱ ወሰላም ትልቅ ቦታ የሰጠው ነው። እኛም ትልቅ ቦታ ልንሰጠው ይገባል ማለት ነው። አንተ የሰው እየተሯሯጠ አደባባይ ለመሄድ ለአላህ ብለህ አንተ ወንድና ሴት ሆነው አደባባይ ለመተቃቀፍ እንትን እያሉ ተው እንጂ ለምን ነብዩ አለይሂ ሰላቱ ወሰላም ሱናን ህያው አታረግም? እንዴት ሚስት ጋር አትዋደድም? እንዴት ሚስት ጋር አትፈቃቀርም? እንዴት የተዋልክ የተሻንተ አትባባልም? እዛ በአደባባይ የሚሰሩት እያጡ በአደባባይ ሐራም እየተወጣ ባጢል ሐቅ እየመሰለ አደባባይ ሲወጣ ሐቅ ባጢል ሐቅ እየመሰለ በል ሐቢቢ ሱና ሰራበት። የነብዩ አለይሂ ሰላቱ ወሰላምን መንገድ ሄድበት። ነብዩ አለይሂ ሰላቱ ወሰላም ተተበቱልነት እንደሚከለክሉ መጥቶልናል። የቁሉ ነብዩ ሰለላሁ ዐለይሂ ወሰለም ምን እንደነው ነብዩ አለይሂ ሰላቱ ወሰላም የነሃ አን ተበቱል ወየእምሩ ቢዝዋጅ መልእክተኛው አለይሂ ሰላቱ ወሰላም ከላጤነት ይከለክሉን ነበር። ወከዛሊከ ካለማግባት ይከለክሉና ወየእምሩ ቢዝዋጅ ወከዛሊከ የእምሩ ቢዝዋጅ ማለት ነው አግቡ እያሉ ያዙ ነበር። ፈየቁል ያ አዩሃ ናስ ተዘወጁ الودود فإني مكاثركم بكم يوم القيامة እኔ እኮ የውም القيامة እመጻድቅባችኋለሁና ተዘወጁ ይሉ ነበር። ማን መልእክተኛው አለይሂ ሰላቱ ወሰላም አግቡ ይሉ ነበር ረሱል አለይሂ ሰላቱ ወሰላም። ለምን ከተባለ እኔ የተቀረውን ነብያቶችና የተቀረውን ህዝብ ማለት ነው እመጻድቅባችኋለሁ፣ እኔ እጎራባችኋለሁ። ያ ማለት እመጻድቅባችኋለሁ የኔ ህዝብ ብዙ እያልኩኝ እመጻድቅባችኋለሁና አግቡ ይሉ ነበር መልእክተኛው አለይሂ ሰላቱ ወሰላም። ምን ያክል ትልቅ ቦታ እንደሰጡት ማለት ነው። ስለዚህ ይሄ ነብያቶች ሱና ነው። አደራ የነብያቶችን ሱና ማለት ነው ህያው ከማድረግ ወከዛሊከ የሷሐቢዮችን ሱና ነው። የቁል ዑመር ኢብኑ ኸጣብ ረዲየላሁ ተዓላ አንሁ ላ የምነ ሚነ ኒካህ ኢላ ዐጁዘን አው ፉጃራ ይላል። አንድ አካል እኮ ይላል ታላቁ ሷሐቢ ዑመር ኢብኑ ኸጣብ የነብዩ አለይሂ ሰላቱ ወሰላም ሁለተኛው ኸሊፋ ማለት ነው። ምን ይላል? ላ የምነ አሐዱኩም አንዳችሁ እኮ አይከለክለም ሚነ ኒካህ ከኒካህ እኮ አይከለክልም ማለት ኢላ ካነ ፉጃራን አው ኢላ ካነ ዐጁዘን አው ፉጃራ አጁዝና ደካማ ምንም የሌለው ወከዛሊከ ምንም እንደው ግድ የሌለሽ አካልና ደካማ የሆነ ወከዛሊከ ፉጃር የሆነ አካልን አማጺ የሆነ አካል እንጂ ኒካህ የሚከለክል አሬቺ ገናነት አረ ገና 18 ዓመቷ አረ ቆይ ጠበቅ ትበል አረ ወከዛሊከ ቆይ ውጭ ትሄድ አረ ስራ ተሰራ አረ ጎልመስ ትበል አረ ጠበቅ ትበል አረ ሶስት ጉልቻ አትችልም አረ እንዴት ታማስለዋለች አረ እንዴት ኑሮን ትኖራለች አይልም ኢላ አጁዘን ወፉጃራ አጁዝና ፉጃራ የሆነ ቢሆን እንጂ ይሄ ታላቅ ሱሐቢይ ማለት ነው። ስለዚህ ምን ያክል የተወገዘ እንደሆነ ተበቱልነት ወከዛሊከ ምን ያክል የተወገዘ እንደሆነ አለማግባት የሚባለው ነገር ወላሂ በጣም ከባድ ነው። ስለዚህ ታላቁ ሱሐቢይ ምንድነው ዑመር ኢብኑ ኸጣብ ይህንን አለ። ወከዛሊከ አባ ዘዋኢድ የሚባለው ላጤ የሆነ ሰው የነበረ እሱ ዘንዳ ሰራተኛ ማለት ነው። ምን አለው ያንን ታላቅ የሆነ ሱሐቢይ ማለት ነው ዑመር ኢብኑ ኸጣብ ለአባ ዘዋኢድ ማለት ነው ተዘወጀ አባ ዘዋኢድ ወኢላ ኢነከ ሚን ኢኽዋኒ ሸያጢን እምታገባ ከሆነ አግባ በል አግባ ብሎ አለው። እምታገባ ከሆነ አግባ አለዛ ወይ ፈኢነከ ሚን ኢኽዋኒ ሸያጢን አለዛ አንተ የሰይጣን ጓደኛ ነው የምትሆነው፣ የሰይጣን ወንድም ነው የምትሆነው። ሰይጣን ይቆጣጠራል፣ ሰይጣን ዋለበት ነው የምትውለው። ያ ማለት ሴት ተገላልጣ በምትውልበት ወከዛሊከ ጅልባባውን አውልቃ በምትውልበት ነው የምትውለው ለማለት ነው። ስለዚህ የማያገባ አካል ተበቱልን ዘወትር አድርጎ የሚይዝ አካል ወከዛሊከ ነብዩ አለይሂ ሰላቱ ወሰላም ሱና ህያው አላደረገ
አላደርግም እያለ ተበቱልን የሚመርጥ አካል ምንድነው? አይዋ እሷ አለችበት ነው ተገላልጣ ነው የሚስቱ ሚስት አመስለውም ወከዛሊከ ሚስት አመስለውም እንኳን ቁርአን የፈቀዱ ሐዲስ የፈቀዱ አይመስለውም አደባባይ ነው የሚወረጠው ማለት ነው። ላጤ የማያገባ አካል ለትዳር እንትን የሌለው አካል ምንድነው? ጭርታን ነው ገበያን ነው የሚመርጠው ማለት ነው። ሁልጊዜ አደባባይ ነው የሚመርጠው። ሁልጊዜ ተገላለጠች ነው የሚወጣው። ተው ሐቢቢ ተነዛ ሰዎች እንዲያንሆን ነቃ ልንል ይገባል ማለት ነው። ሰሃቢዮች ሲያነቃቁ ሲያነሳሱት የነበረን የቁል አብዱላህ ኢብኑ መስዑድ ማለት ነው። አብዱላህ ኢብኑ መስዑድ ሊሞት አካባቢ ማለት ነው እንደው እርሜ ትንሽ ባትቀር ኑሮ እኔ አግብቼ ሌላ ደግሜ ሞት ነበር ያለበት ሐዲስ አለ ማለት ነው። ወከዛሊክ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ يقول ምን ይላል ማለት ነው? እንኩንቱም እነዚህ መዋሊዎችም ማለት ነው ሰራቶችም እንኩንቱም ቱሪዱን ኒካህ ዘወጅቱኩም የምታገቡ ከሆነ ትዳርን የምትፈልጉ ከሆነ ማግባትን የምትፈልጉ ከሆነ ዘወጅቱኩም እኔ ድሬያችኋለሁ አብሽር አግቡ አለ። ለምን فإن العبد إذا زنى عند بارك زمت كسر بحرام كوديك عند بارك زمت كسراች ማለት ነው። ከዛ ነዘዐ من قلبه نور الإيمان የኢማን ኑር ከሱ ዛ ይገፋፍበታል። አንድ ባሪያ ዝና በመስራት አንድ ጊዜ ዝና በመስራቱ ከቀልቡ ኑር الإيمان የኢማን ኑር የኢማን ጥፍጥና የኢማን ምንድነው የኢማን ብርሃን ተርሱ ላይ ይነጠቀበታል። ስለዚህ አግቡ አለ። አግቡ በቃ አግቡ። ይሄ ነው መርጣህ አግባ። كما قال النبي صلى الله عليه وسلم تنكح المرأة للأربع ለአራት ነገር ትገባለች ብሏል። በል ፈዝፈር ቢዛቲ ዲን ተሪበት የዲያክ كما قال النبي صلى الله عليه وسلم የዲን ባልተቤቷ ምራት መንሐጇ ሰለፍዬ የሆነች ከሙርጂዓ ያልሆነች ከኢኽዋን ያልሆነች ከጀመዕይም ያልሆነች ከተክፊርም ያልሆነች ከሐጃጅይም ያልሆነች ሰለፍዬ የሆነችን በላግባት በልያዛት ሐቢቢ በላንዲ ሙብተዲ እንዲያገባት በልጀመዕይ እንዲያገባት በልኢኽዋን እንዲያገባት በላራቱን ያዛት ኢንሻአላህ كما قال الله جل وعلا الله سبحانه وتعالى እንዲያለው ማለት ነው። እስከ አራት ድረስ የምትችል ከሆነ ጀመዕይ ከሚያገባት ኢኽዋን ከሚያገባት ኑሯ ከሚበሽ ብላም ጀሃነም ከአላህ Subhanahu Wa Ta'ala ጀሃነም ከምትገባ አንተ ጋር ብትሆን ይሻላል። አንተው ጋር ብትሆን ይሻላል። ብትመካከር ይሻላል ማለት ነው። ስለዚህ ይሄ ነው ያለው ነገር ከባድ ነውና ወደዚህ ዋጅ የሚባለው ነገር ማለት ነው ልንሮጥ ይገባል። አላሁ Subhanahu Wa Ta'ala ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ ከዐርዲ ሰማይ ወልአርድ እንዳለ አላሁ Subhanahu Wa Ta'ala ወደ አላሁ Subhanahu Wa Ta'ala እንትን ተሯሯጡ ብሏል። ተሯሯጡ የምትወዳትን የሆነ ለማግባት በልሩጥ በቃ ሸማድ የለም። ይኸው ሚስትን ለማግኘት ለማግባት መሮጥህ ዳገቱን መሄድህ ሜዳውን መቆፈርህ ይሄ ሸማድ የለም። ሸሙ ምንድነው? አደባባይ ማቀፉ ነው። አደባባይ ላጥ የሆነ መውደቁ ነው ሐቢቢ። አደባባይ ብቻ መንከራተት ነው። ይሄ ነው ሸም። ይሄ ነው አራዲያነትንሳ ጮሌነትሳ ፏ ማለትሳ ፏ ማለትማ አግብተህ መኖርህ ሚስትህ ጋር እወድሃለሁ አፈቅርሻለሁ በላት በቃ ዝም ይሄ ሀይ አይደለም። ይሄ ነብዩ አለይሂ ሰላቱ ወሰለም ብለዋል። ኢነላሁ ሀይለየ አንተ ወዱ ይሄ አይደለም። ይሄ ሐቢቢ ይሄ አይደለም። ሚስትህን እወድሻለሁ አትፈር። ሚስትህን ባልሽና ፈቅራል አትፈሪ። በቃ አትፈሪ። አላህ Subhanahu Wa Ta'ala እየፈቀደልሽ ነብዩ አለይሂ ሰላቱ ወሰለም እየፈቀዱልሽ። አይሻና ነብዩ አለይሂ ሰላቱ ወሰለም እንዴት ነበሩ? አይሻ ተቀና ነበር በመልእክተኛው አለይሂ ሰላቱ ወሰለም ቀኒ በቃ ድንበር የማያልፍ የማያጋድልሽን የማያጣላሽን ባሌ ወከደ እኔ ምን አጉድየው ነው ምን ሆኖብኝ ነው የት ምን አስከፍቸው ነው የሚባል ቀናት ቀኒ በያዝሽ በቃ ወንያም ሆኒ ማለት ነው። ባልሽን እንዲያታጪ ማለት ነው። ባልሽን በቃ አንተም በዛው የት ውላ ነው ምን ሆና ነው ምን አሳጨቻ ነው ምን ሆና ነው ፊቷ ከስከስ ያለው ምን ተሰምቷት ነው ምን ቃል ወጥቶኝ ነው በቃ ተጨነቅ። كما قال النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም ብሏል። አዩኒሳ ተባሉ ማንኛቱ ሴት ናት ያለ ረሱላህ ኸይሩን እንደው በጣም ምርጥ በላጭ ብሎ ማለት መናት አሉ ነብዩ አለይሂ ሰላቱ ወሰለም ምን አሉ? ነብዩ አለይሂ التي تصره اذا نظر اليها ወደሱ ሲመለከት የምታደስ ከፍቷት እኮ ማለት ነው። ሰርቧት እያለ ወደሱ ሲመለከት ሰርቧት እንኳን ቢሆን ማለት ነው ወደሱ የምትመለከት የምታስደስተው ናት። ይችናት አራዲያ ብሎ ማለት ወሊ ብሎ ማለት ይችናት። አለዛ ቲሰርባት የምትተረፍ ቲሰርባት የምትኮናነፍ ቲሰርባት የሆነ ነገር የምትል አይደለችም። ወሊ ብሎ ማለት አራዲያ ብሎ ማለት ብልጥ ብሎ ማለት ምርጥ ሰው ብሎ ማለት ያችናት የሰለፎች ሚስት የአብዱላህ ኢብኑ መስዑድ የአብዱላህ ኢብኑ አባስ ሚስቶች ምን እንደሚሰሩ ላንቺ አልነግርሽም። فقال نبي عليه الصلاة والسلام ያችናት አሉ تسره إذا نظر إليها وتعطيه إذا آمر بها የሆነ ነገር ሲያዛት መርሐባ በላ የምታዝናት
የምትታዘዘ መርሃባ ይሄን ነገር አንቺ መርሃባ ካብዶሽ አቅቶሽ ይቅር በቃ ይሄን አንቺ ቤቱን አንጫለሽ መርሃባ በዩ በቃ አረ አልችለውም የምትይ ከሆነ ተጋጨሽ አረ እኔ አልችለውም በማለትሽ ብቻ ቅር ይለዋል የሆነ ነገር ይሰማዋል አንተም ቤቱን አንጫለሽ መርሃባ በዩ በቃ ግዴታ አንጫለሽም አረ ቅድም የነገርኩሽን አይልሽም በቃ አንቺ እንድታስተስተው ወይ ከዛልከ ታንቺ የሆነ ነገር ይጠብቅና ምን ይላል እንደዛ አድርጊ ይልሻል መርሃባ በይ በቃ እንደ መርሃባ የለምና ማለት ነው ወከذلك ነብዩ አለይሂ ሰላቱ ወሰለም ወላ تخالفه فيما يكره እሱ በሚጣላው ነገር ምንድነው የማትጋጨው የሆነች ናት አሉ መልእክተኛው አለይሂ ሰላቱ ወሰለም ያችን ሴት ለመሆን ከዛ ሴት ለመሆን ማለት ነው ሙባደራ ማድረግ ይኖርብናል ታላቅ ሸህሩ ረመዳን አላሁ Subhanahu Wa Ta'ala ያላቀው የሆነ ወከذلك ሸህሩ ረመዳን ቁርአን የወረደበት የሆነ ታላቅ ወር መጥቷል አውፍ ልንባባል ይገባል ወከذلك ባልና ሚስትም ልንዋደድ ይገባል ወከذلك ልንወልድም ይገባል አላሁ Subhanahu Wa Ta'ala ሊዋለልን ኒዕማ ማለት ነው በአይናችን ማየት አለብን ማለት ነው ስለዚህ ተጋቡ ወንድሞች እህቶች ያለውን ነገር ይሄ ነው አላስረዝምባችሁ ኢንሻአላህ ያው ሰዓት ካለስ እንደው ስለ ረመዳን ነካ አረግ ነበር ያው ወንድሞችን አስፈቅድና ያው እላለሁኝ በዚሁ ላሳጥር በጋብቻ ያለውን ማለት ነው ሰላሙላሂ ዐለይኩም ወራህመቱላሂ ወበረካቱ ወዐለይኩም ሰላም ወራህመቱላሂ ወበረካቱ ኢንሻአላህ ጀዛኩሙላህ ኸይረን ጀዛ ወንድማችን ኢንሻአላህ በጣም ታላቅ የሆነ ምክርን ካለንበት ሁኔታ ጋር የሚገልጽ በጣም አሳሳቢ የሆነ ርዕስን አላህ Subhanahu Wa Ta'ala አጅሩን ይክፈለው መክሮናል ያው ሰዓት ኢንሻአላህ የቶችን ፕሮግራም ስላለ ሌላም ፕሮግራም ስላለ ኢንሻአላህ ሰዓት ትንሽ ስለሄደ አፍታን ጠይቃለን በመቀጠል ኢንሻአላህ ያው እኔም ትንሽ ስንኛለችኝ ግጥም ያው ግጥም ባልችልም ደስታዬን ለመግለጽ ያህል አለችኝ ከዛ መቀጠል ኢንሻአላህ ቁርአን ነው ይሆናል የፕሮግራማችን መዝጊያ እና ሙሽራው ኢንሻአላህ ይዘጀረናል ኢንሻአላህ ወደ እኔ ግጥም ሄዳለሁ ኢንሻአላህ بسم الله الرحمن الرحيم የግጥሙ ርዕስ የሐላል ቃል ኪዳን በአላህ ስም ይነሳ የፍቅር ሐዲሱ በክብር የታጀበ የሱና ንጉሱ ዛሬ ልዩ ቀን ነው የደስታ መክፈሻ ለልጅነት ጓዴ የሐላል መዳረሻ ከጥንቱ ከጧቱ ጀምረን አብረን ያደግነው በግዛው ሀገር ሰፈር ፍቅርን ያየነው ያቺ ትንሿ መንደር ታውቀናለች እኛን አብረን ስንጫወት ያሳለፍነውን ዘመን ግን ትዝታ ብቻ አይደለም የሰበሰበን ታላቅ ዓላማ ነው በአንድነት ያቆመን በግዟ ሀገር ውስጥ ሽርክ ቢበዛባት የዶሪህ ዳመና ጥላ ቢጣልባት በውስጧ ሙሽሪኮች በስተው ቢታዩም እኛም ለተውሂድ መቆም አይሰለቸንም እቅር ነበረን እኛ ያችን ውድ ሀገር በተውሂድ ብርሃን ልንቀይር ልንመክር በአንተ ትዳር ውስጥ ይህ ዓላማ ይጽና ቤታችሁም ይሁን የተውሂድ መሸሸጊያ ጎዳና ሙሽራው የኔ የልጅነት የትግል አጋሬ ደስ ብሎኛል ቁሚያለሁ በሰርግህ ላይ ዛሬ የዲንህን ግማሽ አላህ ሞላልህ ሷሊህ የሆነችውን ሚስት አላህ መረጠልህ አደራ ወንድሜ ቤታችሁ ይባረክ በሱና በዲኑ በጽናት ተራመድ ተጓዝ ተመራረክ ኢንሻአላህ ሙሽሪት እንኳን ደስ አለሽ የሱናዋ እህቴ የጓደኛ የሚስት የቤቱ እመቤት እሱን የመሰለ ባል አላህ ሰጥቶሻል በተውሂድ የሚኖር ጀግና አላህ መርጦልሻል በጋራ ቁሙና ሽርክን አጥፏት የግዛው ሀገር ኑር በተውሂድ ይሙሉት ግጥሙ ተቋጭ የልቤ መልእክት አላህ ይስጣችሁ የዱንያ የአኺራ እውነት እንግዲህ ልናገር በግጥሙ ማብቂያ ላይ ለልባችሁ ደስታ እንዲሆን መድረሻ እኔ ገጣሚ አይደለው ስንኝ የማልቆጥር ግጥም ድርሰት የሚባል ለኔ አይገባኝም የቃላት መሳነፍ ከቶ አይርቀኝም
ግን የልጅነት ፍቅር ገፋይ ስሜትን ግን የልጅነት ፍቅር ገፋይ ስሜትን ላወጣው ግጥም አይችልም በሉኝ እውነቱ ይሄ ነው። ቃላቱ ቢዛነፍ ስንኙ ቢዛባ ፍቅራችሁ ግን ይጽና እንደ አዴ አበባ ትላለች። ኢንሻአላህ በመቀጠል ኢንሻአላህ የምንሆነው ወደ ቁርአን ፕሮግራም ነው። አቡ ቢላን ኢንሻአላህ ቁርአን ይቀራልናል። መጨረሻ ፕሮግራማችን በዚህ እንዘጋለን ኢንሻአላህ። ተፈضل። السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. خلقكم من نفس واحدة ثم جعل منها زوجها وأنزل لكم من الأنعام 8 أزواج يخلقكم في بطون أمهاتكم خلقا من بعد خلق في ظلمات 3 ذلكم الله ربكم له الملك ألا لا إله إلا هو فأنا تصرفون إن تكفروا فإن الله غني عنكم ولا يرضى لعباده الكفر وإن تشكروا يرضه لكم ولا تزر وازرة وزر أخرى ثم إلى ربكم مرجعكم فينبئكم بما كنتم تعملون إنه عليم بذات الصدور وإذا مس الإنسان ضر دعا ربه منيبا إليه ثم إذا خوله نعمة منه نسي ما كان يدعو إليه من قبل وجعل لله أندادا ليضل عن سبيله قل تمتع بكفرك قليلا إنك من أصحاب النار أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه قل هل يستوي الذين يعملون والذين لا يعلمون إنما يتذكر أولو الألباب قل يا عبادي الذين آمنوا اتقوا ربكم للذين أحسنوا في هذه الدنيا حسنة وأرض الله واسعة إنما يوفى الصابرون أجرهم بغير حساب هذا እንደርሻለሁ እና ለሙሽሮች መጨረሻ ላይ ማለት እንፈልገው ማሻአላህ እንኳንም ለዚህ ቀን አደረሳችሁ ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነኩማ ፊል ኸይር ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን ኢንሻአላህ ጀዛኩሙላህ ኸይረን ጀዛ። ኢንሻአላህ ፕሮግራማችን ያው ኢንሻአላህ ሙሽራው ወንድሞች ይዘጅረን እያሉ ኢንሻአላህ ገብተህ ትንሽ አንዳንድ በለን ኢንሻአላህ ተፈضل ተፈضل ወንድሞች አንተን እየጠበቁ ነው። ገብተህ ዘጅረን ኢንሻአላህ السلام عليكم ورحمة الله وبركاته.
وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ናችሁ ሀቢቦች? ደህና ናችሁ? አልሐምዱሊላህ። الحمد لله. እንዴት ነህ? አልሐምዱሊላህ ጀዛክላህ ኸይር ጀዛ ለጀዛችሁም አላህ ይክፈላችሁ። ያው እንግዲህ እኔ ዛሬ የአይን አፋር ያለህ መሰለኝ ያለቅኝ እናንተ ናችሁም ያው ለሰላምታ ቀድር ነው። ኢንሻአላህ በቃ ወንድማችን ያው ያስፈራል መሰለኝ። ያው መጀመሪያ ላይ መቼም ሲሆን ያስፈራል። ኢንሻአላህ እንግዲህ ወንድሞች እህቶች እዚህ ግሩፕ ላይ ኢንሻአላህ ደስታ ላይ የታደማችሁ ሁሉ ጀዛኩሙላሁ ኸይረን ጀዛ እንላለን። ኢንሻአላህ ፕሮግራማችን በዙ እንጨርሳለን። በድጋሚ ለወንድማችንና ለእህታችን ባረከላሁ ለኩማ ወባረከ አለይኩማ ወጀማ በይነኩማ ፊል ኸይር ያን ኢንሻአላህ። السلام عليكم ورحمة الله وبركاته. وعليكم السلام. بارك الله لكما وبارك عليكم وجمع بينكما في خير بيالله مامي كدر كفالة. آمين 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 حبيبي آمين. تنقر. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. شوف بارك الله لكما وبارك عليكما وجمع بينكما في الخير. ما شاء الله دي السلام. ما شاء الله. أبشروا يا እንግዲህ ላጤ ቻው እያላችሁ ነው። እኛም እንግዲህ ኢንሻአላህ